የሚማሩ ልጆች ቀለብ አሁን ይሄ እንቁ ወርቅ በሆነበት ጊዜ ድሃ ምን በልቶ እንደሚኖር ምን ይሰማል? ይሄ መንግስት እውነት ለመናገር ትኩረቱ አበባ ላይና ሳር ላይ ነው። ሳርና አበባ የሚጠብቁት በደሞዝ ነው። አበባና ሳር ማን ይበላል? ይህል ነው እንጂ ከቤት ፍረሳ ወዲህ 16 ዓመት ልጅ ተናዶ ታሞ ሞቶ ቀብሬያለሁ። ያሁኑ ያለፈው ናሴ ጨለማ ወዲህ የሚማሩ ልጆች ከትምህርታቸው ተፈናቅለዋል፣ ተበታትነዋል። 10 ቤተሰብ የሚችል አቅም የለኝም። እኔ ጥበቃ ሰራተኛ ነኝ። ቤት በኩል ቤተ መንግስት ይገባል። ቤት በኩል ሄዶ ቦታውን ረግጦ የፈረሰበትን እኔን ይሄ ሰውዬ ታውቃላችሁ ስንት ቤት አለው ብሎ ማን ይጠይቃል? ያኔ ነው እውነቱ። አሁን ሳማ በቅሎታል። ሳማ እምቧይ ዱባ ምንም ወይ እህል ዘርቶ አላመረቱ ወይ ቤት ለሀብታም አላመሩም። ቦታው ይኸው ምድረ በዳ ነው። ችርችም ያለው መንደር ኮልፌ ተክለ ሃይማኖት ጓሮ ደርግ ጊዜ የተተከለ ታቦት አለ። ወደ ታጠቅ መሄጃ ቻይናዎች የሰሩት ድልድይ ጀምሮ ወደ ላይ ማት መንደር የለም። ዶክተር ጨርሷል። ሁሉም ገጠር ገብቷል። አንዳንዶቹ ይለምናሉ። እኔ 65 በላይ ኖሬያለሁ አዲስ አበባ። አንተ ልጅ ሲባል መጥቻለሁ። ባዶ አደረገ። ደርግ የሰጠው ቤት ጠባብ ነበረ። ለሁለት ልጆች ፍራንቺስኮ ገዳም ቅዱስ ፍራንቺስኮ እዚህ እንትና አለ አስኮ እነሱ የረዱኝ እርዳታ በባንክ አጠራቅሜ አንድ ሲሚንቶና ፌሮ ብረት በተወደደ ጊዜ አንድ ፌሮ ብረት 400 አውጥቼ ገዛው። ልጆቼ ግን በመዶሻ ፍርክስክስ አድርጎ ብረቱን አዳኑ። የከሰረው ብሎኬቱ ነው። 150 ካሬ ነው። ባዶ ቀረ። ወጪ አውጥቼ ነው የገዛሁት። ባዶ ቀረ። የት ይገባል? እዚህ ለሚፈርስ ለሚጠላው ይሄ 100 አይገባም። ይሄ ከ70 በላይ ድካምና መከራ ነው። 80 ተጠግቻለሁ። ጌታን አልዋሽም። እቺን ፀሐይ አምፖል የሰራው እዙ ያወቀው ይበቃል። ተመስገን ብያለሁ። እንደ ኢዮብ አይዞት እድሜ ልኬን ከልጆቼ እኩል ከልጆቼ በላይ ያሳደግኳቸውን ውሾች ምረጥ። ለምንድን ነው በምን ልምረጥ? ማንን ላድን? ማንን ልግደል? 2 ምረጥ፣ 8 ግደል። 2 ምረጥ። ይሄን ያላችሁኝ ሰዎች ይሄን ምርጫ ግን ፈጣሪ እናንተ ላይ አያምጣባችሁ። በምትወዱት መሃል ምረጡ አትባሉ። እኔ ቅር እንዳልኳችሁ ፈጣሪ ቅር ይበላችሁ። 3 ኪሎ ቲማቲም በ100 ብር ገዝቼ ይሄንን ግን በ150 ብር ነው የገዛሁት። እመቤቴን አልዋሸሁም። እኔ አሁን ነው ማለት ሽንኩርቱ ስንት ነው? ሽንኩርት 45 ብር፣ ይሄ 150 ብር። ቲማቲም 35 ብር በፌስታል 3 ኪሎ ግን አይታይም። እንደደከመኝ አይታይም። ለብሼ እስኪስታ አይታይም። እንደደከመ ወይኔ ደክሞኛል። እስከም የሞከርኩ ነው። በቃ ሁሉ አስደስት የሞከርኩ ነው፣ ግን አልቻልኩም። በቃ ዝም አልኩኝ በጣም ብዙ ጊዜ፣ ግን አልቻልኩም። አሁን ላይ ደግሞ እየደከመኝ ነው። እውነቴን ነው። እንዴት ልንገራችሁ ቤተሰቦቼ? ያው ምንም ቤተሰብ የለኝም ከእናንተ ውጭ። አሁን ደግሞ ግን እየሰለቸኝ ነው። ህይወት መግፋት ራሱ ከብዶኛል። ህይወቴ ከብዶኛል፣ አስጠልቶኛል። እቺ ነኝ እኔ ዋንቲያ። እውነተኛ ሸርሙጣ የወለድሽ ሴት የዲቃላ እናት ናት። ያን ዲቃላ ልጅሽን አሳድጊ።
መጀመሪያ ግን የተሰማኝና አብራችሁ ማልቀስ የፈለኩት እነግራችሁ እንድትረዱ እንድትሰሙኝ የፈለኩት እንዴት ልጄን ይሰልባታል እኮ እንዴት ያሳደግኳት እንዳለ እኔ ነኝ የማውቀው። እየሞከርኩኝ ነው የኔን ደስታ እያጨለምኩኝ ሰውን ለማስደሰት እየሞከርኩ ነው። ለራሴ ሳልሆን ለሰው እየሆንኩኝ እየሞከርኩኝ ነው። የኔ ህዝብ ማን ያያል? የኔ በሜካፕ እና በልብስ መሸፈን ነው። ልቦና ይስጣችሁ እንደዚህ ያላችሁት ሰዎች። አይኑ አውቃለሁ እናንተ የትም አታውቁኝም፣ እኔም የትም አላውቃችሁ። ወይም ደግሞ ለራሷ መናገርም ለራሷ መቆምም አችልም ብላችሁ ሊሆን ይችላል ይሄንን ነገር ይዛራችሁ ልጄ ነው የምትሳደቧት። ልጄ ደግሞ ገና ጨቅላ 4 ዓመት ምንም ማታውቅ እንደስትክክል ምንም ማታውቅ አባቷም እናቷም እህቷም አያቷም ሁሉንም ነገር ነው። ባለ 200 ብር አለ፣ ባለ 100 አለ፣ ባለ 50 አለ፣ ባለ 10ም አለ፣ ባለ 5ም አለ። አንድ ብርም አለ። ፊትነስ የምታሰራው ቶማስ ኃይሉ የተባልከው ግለሰብ ምኞትክ የውጭ ጉዳይ ሚኒስቴርነት ቦታ መረከብ ከሆነ አመልክትና ተወዳደር። የነገዱ አንዳርጋቸውን ቦታ መተካት ከፈለክ ተወዳድረ ግባ። አይሾ ስፒድ ሲመጣም አንተ ነህ የምትቀበለው። ሳኛም ሲመጣ አንተ ነህ የምትቀበለው። የሩዋንዳው መሪ ሲመጣ አንተ ነህ የምትቀበለው። አፍሪካ ህብረት እየመጣ ነው አንተ ነህ የምትቀበላቸው መሪዎቹ። አንዳንዴ ሞያ አለ ባለሙያ ተው። አንድ ሴት ልጅ ማለት ነው አንድ ሺህ ወንድ ጀነጀናት ማለት ቆንጆ ነች ተፈላጊ ነች ማለት አይደለም። ተረጋጊ አይደለም። ለራቦው ሰው ሽሮ ክትፎ በቃ ለዛ ነው። አሜሪካ ተሰቃይተው የወጡትን ሰው 24 ሰዓት እስር ቤት አይገባም። ለወንጌል ዋጋ የሚከፍሉ እንደዚህ አይነት ገጠር ከከተማ ፀሐይ አይሉ ብርድ አይሉ ሙቀት አይሉ በዝናብ ውስጥ መከራ እያዩ በረሃብና በችግር የሚያገለግሉ አገልጋዮችን አሜሪካ አሰቃይታ ስትመልሳቸው እንደገና 24 ሰዓት እስር ቤት ውስጥ እንዴት ይቆያሉ? አባብዬ እንኳን መጡ እንኳን ደህና መጡ። ክስት እኮ ነው ያሉት። ገርጥተዋል። አሜሪካ አባብዬ በጣም የጎዳቻቸው ከባድ። አይዞህ አልቅሱ፣ ሁላችሁም አልቅሱ። እንደዚህ ምን አይገባውም። ገጠር ከከተማ ብለው ቁልቁለት ዳገት በመከራ ውስጥ እያለፉ የሚያገለግሉ አገልጋዮችን እንዲማሰቃየት። እኛ ቤት እኮ ብዙ አይነት ቦሊውድንና ሆሊውድን የሚያስንቁ አክተሮች ናቸው ያሉት። እዚህ ጋር አቀባበል አለ። አቀባበል ይልሃል። አዎ ንኩት። እየገቡ እዚህ ጋር ደግሞ ነብያችን እየገቡ ስለሆነ ጉንፋን መያዝ የለባቸውም። በግ እየሸተታችሁ አትግቡ ተብላችኋል። እኛ ቤት የሌለ ድራማ የለም፣ የለም። ለምንድን ነው ከእናንተ በላይ እውቀት የሌላቸው ሰዎች ከእናንተ በላይ ስኬታማ እየሆኑ ነው? ባለፈው የሆነ ኮት አየሁ ቲክቶክ ላይ you're not supposed to rehearse life, you're supposed to collide with it. Here's my argument. የሆነ መንገድ አለ ብላችሁ አስቡ። ግባችሁን ለማሳካት ስለዛ መንገድ እያንዳንዱን ነገር ለምሳሌ ማወቅ አስፈልጋችሁ። ከዛ ማፕ ተሰጣችሁ። Now you could take all the time in the world trying to memorize the map, or you could actually go through the road. You'll get so much more information from actually walking through the road than reading the map will ever give you. ምን ለማለት ፈልጌ መሰላችሁ? ሁለት አይነት ሰዎች አለን።
የመጀመሪያው ሰዎች በጣም ማሰብ የምንወድ ሰዎች አሉ። ኢንፎርሜሽን ሰብስበን አጣርተን እንዴት ምን ማድረግ እንዳለብን ጉዳት እንዳይደርስብን በጣም ተጠንቅቀን ሪስክ ብዙ ሳንወስድ የሆነ ነገር የምንፈጽም ሰዎች አሉ። እኔም ከዚህ ግሩፕ ውስጥ ነው የምመደበው። በጣም ትልቁ ችግር የምን መሰላችሁ? አንዳንድ ጊዜ በጣም ከማሰብ የተነሳ አክሽን ሳልወስድ ቁጭ ብዬ እቀራለሁ፣ ሪስክ አላደርገውም። ከዛ ሁለተኛው ግሩፕ ደግሞ ዘሎ የሆነ ነገር ይሞክሩና ከሙከራው የሚማሩ ሰዎች አሉ። Today my argument is the second group of people is actually better if you don't know what to do. ህይወት ላይ ምን ማድረግ እንዳለባችሁ ካላወቃችሁ ሁለተኛው መንገድ ይሻላል generally speaking። now ሁለቱም የራሱ ጉዳትና ጥቅም አለው እና ideally ደግሞ ማድረግ ያለባችሁ ምንድነው ከሁለቱም ጥሩ የሆነውን ነገር ትወስዳላችሁ። ለምሳሌ ሆነ አባባል አለ፣ አንድ ጊዜ ለክቶ 9 ጊዜ ከመቁረጥ 9 ጊዜ ለክቶ አንድ ጊዜ መቁረጥ ይሻላል ይባላል። now there is wisdom in that። የሆነ ጠቃሚ የሆነ ነገር እኮ አለው እሱ አባባል። ግን አሁን በምንኖርበት ዓለም ውስጥ በጣም ኢንፎርሜሽን ብዙ አለ ከመጠን በላይ እና የትኛው ትክክል ነው የትኛው ውሸት ነው ራሱ የሚለውን ነገር በጣም እስክናጣራ ድረስ በጣም ብዙ ጊዜ ይፈጅብናል። ከዛ ደግሞ ሲቀጥል ኢንፎርሜሽን አንዳንድ ጊዜ ደግሞ ማግኘት የማይቻልበት ሲቹዌሽኖች አሉ። ለምሳሌ ቢዝነስ ስንጀምር there is so much uncertainty. Trying to figure everything out is just not a good idea. It's like trying to write a business plan. A business plan, in my personal experience, is one of the most useless pieces of documents. ለኢንቨስተሮች ምናምን ነው እንጂ generally speaking ይሄን ያክል ለቢዝነሱ ጠቅሞ አይደለም። ሌላ ምሳሌ ደግሞ ልስጣችሁ። አሁን አንዳንድ ጊዜ ቲክቶክ ቪዲዮ ስሰራ ማለት ነው ሀሳቡ ይመጣልኝና በጣም ፐርፌክት ሆኖ እንዲወጣ ፈልጋለሁ። ከዛ በጣም ይጨነቅበታለሁ ምናምን ነገር ምንም ነገር ሳልሰራ እቀራለሁ። አንዳንድ ጊዜ እስቲ ዝም ብዬ ልስራው ዝም ብዬ ልግባበትልና ማለት ነው የሆነ ትርኪ ምርኪ ነገር የመጀመሪያ ቪዲዮ ሰራለሁ። ከዛ ይሄ ነገር አልተመቸኝም እስቲ ቆይ ትንሽ ላስተካክለው ብዬ ሁለተኛውን ሬኮርድ አደርጋለሁ። አሁንም ሰርዘውና ሌላ ሶስተኛ ሬኮርድ አደርጋለሁ። ሶስተኛው ላይ አገኘዋለሁ usually like የምፈልገው ሌቭል ኦፍ ኳሊቲ ይመጣልኛል ማለት ነው። ግን ይሄኛው ማለት ነው አሁን እንደዚህ 3 ጊዜ ሬኮርድ ያደረኩበት ጊዜ ለእናንተ በጣም ብዙ ሰዓት የፈጀ ሊመስል ይችላል። ሳወዳድረው ግን አንድ ጊዜ ፐርፌክት አድርጌ ለማውጣት ከመሞከር ይልቅ 3 ጊዜ የተለያየ ቪዲዮ ቀርጬ የወሰድኩት ጊዜ ያንሳል። making iterations with improvement is actually much better than trying to one shot a perfect idea or a perfect execution. 100 ጊዜ በውስጥም ብያታለሁ እዚህ ጋር መላታለሁ ችግር የለም። እኔና እሷ እኮ ከፋት የለብንም። ከጀርባ ያሉ ሰዎች ናቸው የሚያባብሱት። እኔም ስናደድ የምናገራቸው ብዙ ነገሮች አሉ። በሷም በኩል ደግሞ አሉ ጓደኞቿ የሆነ አንድ ሴት እንኳን ልታስታርቅ ከገባች ያስወርዷታል ሰድበው ምናምን እና እንደዚህ አይነት ጓደኞችም እሷ ጋር ስላሉ እኔ ሪከርድም ስለሚደርሰኝ ምናምን እነቁራታለሁ እንጂ በውስጤ ክፋት ኖሮ አይደለም። ያው ስለምወዳትም ሊሆን ይችላል የልጆቼ እናት ስለሆነች አሁንም እኮ ወዳታለሁ። ለሷ ክፉ ነገር ክፉ እንትን አላሰብም። እዚህ ጋር ልነቋቆር እንጂ አንድ ነገር ብትሆን ሮጬ የምደርሰው እኔ ነኝ። አንድ ነገር ብትሆን ሳትደውልልኝ ነው እኔ ራሴ ሮጬ የምሄደው። ታውቃለች ራሱ ስትታመም ራሱ እኔ አሁን ራሱ ምንም ቢቸግራት ከጎኗ እንደሆንኩኝ ታውቃለች፣ ክፋት እንደሌለብኝ። ግን አቤል በጣም በጸና ታሟል ተብሎ ነገ ወይ ከነገ ወዲያ ቢደወልልሽ አቤል ጋር አትሄጂም? ከዚህ በኋላ እውነት ለመናገር አልሄድም። ያ የኔ ኃላፊነት አይደለም። ክፉን አልፈልግም፣ ክፉ እንዲደርስበት አልፈልግም፣ መቼም ቢሆን አልፈልግም። ግን ደግሞ እንደዛ ቢሆን ያ የኔ ቦታ አይደለም። ምክንያቱም የኔ ቦታ እንዳልሆነ አይቻለሁ። ሴት በሴት ሲደረብ፣ ሴት በሴት ሲቀየር በደንብ ስረገጥ አይቻለሁ። እኔ ያን ያህል ቦታ እኔ ልንገር ችግር እንኳን ቢደርስብኝ ደውዬ ወይ የሆነ ነገር ምለው ሰው ነበረ። ብጣላ እንኳን ብየዋለሁ። ሰው ቢጣላ ተከባብሮ ይለያያል። ሰው ቢጣላ እንደዚህ ይሆናል። ሰው ቢጣላ ነገ ማንም ከጎን አይሆንም። ዛሬ ገስት ላይ ገብታ እያንዳንዷ ሴት እንደዚህ ነች እሷ እኮ እንደዚህ ነች ብትልህ የችግርህን ጊዜ ያለፍከው ከኔ ጋር። እኔ እኮ እሱን ሳቀው ነገርኩ። ድንጋይ ላይ ቁጭ ብሎ 24 ሰዓት ምሳ ወደ ቤቱ ሄዶ ከምሳ ቤቱ በልቶ ተመልሶ ድንጋይ ላይ የሚቀመጥ ልጅ ነው። ሳቀው። እሱም ተማሪ እኔም ተማሪ 5 ሳንቲም ሳይኖረው ነው የገባሁት ምኑንም ሳላይ። ዛሬ ገንዘብ የምታይ ሴት ነች። እኔ አይደለሁም ገንዘብ የማየው፣ እሱ ገስት ቤት የሚገቡ ሴቶች ናቸው ገንዘብ የሚያዩት። ምክንያቱም እኔማ ገንዘብ እንደማልፈልግ 10 ዓመት የኖርኩበት ህይወቴ ምስክር ነው። ገብቷል። የገንዘብ ሴት ብሆን ቆማጣ አይደለሁ፣ አንካሳ አይደለሁ፣ መልክ አላነሰኝ፣ ቁመና አላነሰኝ፣ የትኛውን ወንድ ማማረጥ እችላለሁ። ግን ያ አይደለም የኔ ህይወት። ገና በ17 ዓመቴ ወልጄ 2 ልጅ ጥርሴን ነክቼ ሳሳድግ እኮ ማንም ስለኔ የሆነ ነገር አላለም። ማንም ገብቷል። ገና በ17 ዓመቴ ወልጄ 2 ልጅ መንታ ልጅ ስሰቃይ ማንም አብሮት አልነበረም። እሱ እኔም ያለ 5 ሳንቲም እሱ 5 ሳንቲም የለው እኔ 5 ሳንቲም የለን እሱ ቤተሰቦች ጫንቃ ላይ ወድቀን ያንን ሁሉ ችግር ሲያሳልፉን ማንም ዛሬ ገስት ላይ ያለች ሴት ምን ላርግልህ ለወተት ልስጥህ ለዳይፐር ያለችው ሴት የለችም። እኔና እኔን የምናውቀው ያሳለፍንበትም ተቀድጄ ተሰፍቼ ወልጄ ገና ባልጠነከረ ጉልበት ያሳደግኳቸው ልጆች ዛሬ መሰደቢያ ሲሆን ማንም ተዋላሉትም። ግፋ ስደባት ከንትና ጋርለች እንዴ ከንትና ጋርለች እንዴ። እኔን ሰፖርት ስላደረገኝ ሰው የተሰደበ ሰው አለ። እኔ እግዚአብሔር ይስጠው ልጆቼን እንዳሳድግ ሰው እንዲሆን ያደረገኝን ሰው ሰድበውታል። ገና ለገና ከሱ ፍቅር ስላለባቸው ማለት ነው። ምክንያቱም እኔ ጋር መጥቶ ሰፖርት ስላደረገኝ እኔ ጋር መጥቶ ጊፍት የሰጠ ሰው ይሰደባል። ባሏ ነው ይባላል። 50 ጊፍተር ቢኖር ከ50 ጊፍተር ሁሉ ባሏ ነው የሚባለው። እኔ ቤት ሰው እንዲርቅ ጊፍተር እንዳይ
ይሄን ሁሉ አመት እዛ ስትጃዴ ከሱ ወተሽ ቢሆን ኖሮ በአንድ አመትሽ በሁለት አመትሽ ስንት የት ደርሰሽ በነበር ማርያምን ታድላችሁ እኮ እኔ እምልሽ ማለት ነው። አንቺ የታባሽ ደርሽ ከባልሽ ተፋተሽ ይሄ ጉማሬን የመሰልሽ ምን ትመስኛለሽ? ከምሬ ነው የምልሽ። እኔ እንዳንቺ አይነት አስቀያሚና አንተን አላየሁም። ፊትሽ ራሱ ሲያስፈራ እኔ እንጃ እንዴት ነው ሴት ነሽ ብዬ የምቀርበው። በጣም እኮ ነው የምታስፈሪው። እንደውም እርግጠኛ ነኝ ከባልሽ ጋር እያለሽ ነበር የምታምረው። አሁንማ ጉማሬን የመሰልሽ ፀጉርሽ ተነቃቅሎ ምናምን ትያለሽ። ስታስጠላ ጨብጥ የመሰልሽ ልጅ እኮ ነሽ አንቺ። ባምቦሌ ነሽ አንቺ። ከርከር ጠዝጠዝ ነሽ። ጠዝጠዝ መዝመዝ ምን ትመስላለች? አሮጊት አስተያየት አትስጪ ሰው ልጅ አልዲን ምጥሪ ሀብታቸውን ሲያሳዩ እድሜ እየጨመረ ሲመጣ ምን ሪላይዝ አደረኩ መሰላችሁ? በፊት ሰዎች ላይክ ሀብታቸውን ሲያሳዩ ያላቸውን ንብረት ሲያሳዩ በቃ የሶሻል ሚዲያ ላይ የሚያሳየው ሾው አፍ አይደለም። ሰዎች መብታቸው ነው ብዬ ነው ማምነው። አሚን አሁንም እንደዛ ነው ማምነው። መብታቸው ነው። ሰው በራሱ ንብረት የፈለገውን ነገር ማሳየት ይችላል። እኔ ብዙም አይረብሸኝም። የፈለጋቸውን ነገር ማሳየት ይችላል። ይሄ ያለኝ ይሄ ተደረገልኝ ምናምን እያሉ ያው እንቁልልጭ ነው ሶሻል ሚዲያ ላይ። እኔ ያለኝ አንተ የለህም ያለኝን እንቁልልጭ ነው እየሆነ ያለው። አይ ነው በጣምም እየጨመረ ከአቅም በላይም እየሄደ መጥቷል። ስፔሻሊ አሁን በምናየው ይሄ በጣም ወይ በሽምግልና ሊሆን ይችላል በሆነ ብቻ በጣም ከአይምሮ በላይ የሆኑ ነገሮች እየሆኑ ነው ያሉት እና ያ እንቁልልጭ ነው። ምንም እኔ ያለኝ አንተ የለህም፣ እኔ ብስኩት ይገዛልኛል፣ እኔ ሜሪ እንዳጠጥቻለሁ ምናምን፣ እኔ አባት መኪና ይነዳል ምናምን እንደዚህ አይነት ነገር ነው ብዬ ነው የማስበው። ሰዎች በልጅነታቸው ያላረጉትን ሲያድጉ ያረጉታል ብዬ ነው የማስበው። ብዙም አይረብሸኝም። ነገር ግን የሆነ ሰዓት የሆነ መጽሐፍ ካነበብኩ በኋላ በጣም ትንሽ ማስበውን ቀይሮልኛል። እንደዛ መሆን እንደሌለበት ብዙ ጊዜ ለምንድን ነው አንዳንዴ ሰዎች ያንን ባደረጉ ቁጥር ሳይታወቃቸው መብታቸው ነው፣ ግን መብት የሆነ ነገር ሁሉ መደረግ አለበት ማለት አይደለም። የሰው ልጅ አይምሮ እስካለው ድረስ ራሱን መግታትና መግራት መቻል አለበት። ከእንስሳ የምንለየው ለዛ ስለሆነ ማለት ነው። ሰዎች ያንን ባደረጉ ቁጥር ያን ያህል ሸዋፍ ከአቅም በላይ በሄዱ ቁጥር ይህን ያህል በተጨነቁበት ቁጥር ሌላው ሰው ገና በረከቱ ያልደረሰው ገና ሰርቶ ያልተባረከው ሰው ገና ከመክሊቱ ጋር ያልተገናኘው ሰው ገና የህይወት መንገዱ ገና ያልገጠመለት ወይ ትክክለኛ ያልሆነ መንገድ ውስጥ ያለው እየተፋተገ ያለ ሰው ከማንነቱ ከእግዚአብሔር ከኃጢአት ከድካም ከስራ ከብዙ ነገር ጋር እየተፋተገ ያለው ሰው ቀና ብሎ እግዚአብሔር ላይ እንዲናገር እንዲያጉረመረም ምክንያት ይሆናሉ። ሰዎች ይህንን ነገር ሳይሆን ለምሳሌ ቀና ብሎ እግዚአብሔር ለሌላው ለካ ትሰማለህ፣ ለእኔ አትሰማኝም፣ ሌላው ምን ብሎ ሆነ የሰማኸው እኔን ዝም ያልከኝ፣ አንተም ላለው ነው እንዴ የምትሰጠው ምናምን ያለ ሰው እግዚአብሔር ላይ አፉን እንዲከፍት እግዚአብሔር ላይ እግዚአብሔርን እንዴት ነው ፌርነት፣ ፍትሃዊነት፣ ሰጪነት፣ ደግነት ለሁሉም እኩልነቱን እንዲጠራጠርና እግዚአብሔር የለም እኔንማ አይሰማኝም ወደሚል ሰው ልጅ ያለው ውስጡ ያለው ከእግዚአብሔር ጋር ያለውን ነገር እንዲሰበር ወደ ማድረግም መሄድ የለብንም። እንደውም የተቻለ መጠን መሆን ያለበት ምንድነው ሰው በጣም በዛ ደረጃ ያህል ሲተርፈው ለሌላው ሰው መስጠት ወይም መልካምን ነገር ማድረግ እንኳን እግዚአብሔር ሰጠ እንዲያስብል ለአንተማ ይጨምርልህ እግዚአብሔር ለትክክለኛው ሰው ነው የሰጠው ተብሎ እግዚአብሔር ለመመስገኛ ብናደርገው እና እግዚአብሔር እኔም ቢሰጠኝ እንዳንተ ነው የምሆነው የሚል ይሄ እግዚአብሔርን አመስግኖ እግዚአብሔር ቢሰጠውም ለመልካም ነገር የሚያስብ ሰውን ለመፍጠር ምክንያት እንጂ ለመሰናከያ ባንሆን ላይክ ምን ፖስታቸው የምናደርጋቸው ይሄ በጣም ሸዋፍ የምናደርጋቸው ነገሮች ያ ምንም አይመስለንም ምናምን፣ ግን ዞሮ ዞሮ በጣም በድብቅ እኛና እግዚአብሔር ብቻ ሆነን አልቅሰን ለምነን የሰጠንን ነገር በአደባባይ እሱ ሰጪውን የምናሰድብበት ባይሆን ብዬ አስባለሁ።
ኦኬ ባይ